ሰላም ሰላም እንዴት ናችሁ? እግዚአብሔር ይመስገን። መምህር ኢዮብ ታመነ እባላለሁ። እንግዲህ በዚህ የዩቲዩብ ቻናል የምታገኙት ከአንደኛ እስከ ስምንተኛ ክፍል የእንግሊዘኛ፣ የሂሳብ፣ የሳይንስ እንደገናም ደግሞ ሰባትና ስምንትን አጠቃላይ ሳይንስን እንማማራለን። በቻላችሁ መጠን እንግዲህ የቪዲዮውን ተረድታችሁኝ ወይም ለእናንተ የሚጠቅም ከሆነ እንድታዩት የማይጠቅም ከሆነ ደግሞ ለሚጠቅመው አካል እንድታደርሱልኝ በትህትና እጠይቃለሁ። እንጀምር እስኪ ዛሬው ትምህርታችን ስብስብ ነው። የስብስብ ምንነት እናያለን። ስብስብ ባጭሩ በስብስብ ውስጥ የሚገኙት አባላት እያንዳንዳቸው የሚለዩ የሚታወቁ ከሆነ ወይንም በስብስብ ውስጥ የሚገኙ የአባል ብዛት የሚለይ ከሆነ እሱ ስብስብ ይባላል። እንደ ምሳሌ ከ12 በታች የሚገኙ ብቸኛ ቁጥሮች እንደገና ደግሞ መቁጠሪያ ቁጥር የሆኑ እነማን ናቸው? አሁን እነዚህ ይታወቃሉ። ምክንያቱም መቁጠሪያ ቁጥር የሚጀምረው እንግዲህ 1 2 3 እያለን ነው የምንሄደው። የምንቆጥርበት ነገሮች የምንቆጥርበት አንድ ብለን ነው የምንጀምረው። ብቸኛ ቁጥሮች ማለት ደግሞ ለራሱና ለአንድ የሚካፈል ለራሱና ለአንድ ብቻ የሚካፈል ቁጥር መቁጠሪያ ቁጥር ሆኖ ብቸኛ ቁጥር ሆኖ ከ12 በታች የሆኑት እዚህ ጋር እንደምታዩት 2 3 5 7 11 ናቸው ማለት ነው። ይሄ ስብስብ ይባላል ማለት ነው። ይታወቃሉ። በዚህ መሰረት እዚህ ጋር ሁለት የጥያቄ ይዘት ያላቸውን እነሱን አምጥቼላችኋለሁ አብረን እናያለን። ከዚህ በታች ባለው ባዶ ቦታ ውስጥ የአባል አይደለምና አባል ነው ምልክትን በመጻፍ አረፍተ ነገሩን እውነት አድርጎ ወይም አድርጊ ነው። ስለዚህ ሀ ላይ 5 አባል አይደለም። ለ2 ለ4 ለ6 ለ8 ምክንያቱም በዚህ ስብስብ ውስጥ የሚገኙት 2 4 6 8 እንጂ 5 አይደለም። ስለዚህ 5 አባል አይደለም። እዚህ ጋር 25 ለላይ 25 አባል አይደለም። ለ5 10 15 ለ20 ምክንያቱም 5 10 15 20 ውስጥ 25 ስለሌለ። የዚህ ተቃራኒ ደግሞ ሁለት የብቸኛ ቁጥር ስብስብ ነው። ቅድም ያልኳችሁ ብቸኛ ቁጥሮች የሚጀምረው ከሁለት ነው። 2 3 5 7 11 13 እንደዚህ እያለ ይቀጥላል። 17 እንደዚህ እያለ ይሄዳል። ለራሳቸውና ለአንድ የሚካፈሉ ብቻ ከሆኑ ብቸኛ ቁጥሮች ይባላሉ። የሁለት አባል ነው እዛ ውስጥ ይገኛል። ሰባትም እዚህ ውስጥ ይገኛል። ሰባት ቁጥር ባይጻፍም በ5 እና በ9 መካከል አለ። እዚች ጋር 3 ነጥብ ማለት ሌላ ቁጥሮች በመሃል እንዳሉ ያመለክታል ማለት ነው። ሁለተኛው የጥያቄ ትእዛዝ ከዚህ በታች የተገለጸውን ከተገለጹት ውስጥ ስብስብን በትክክል የሚገልጸው የትኛው ነው? የመጀመሪያው ሀ ከመቶ በታች የሚገኝ ብቸኛ ቁጥር ስብስብ ይታወቃል። ቅድም እዛ ጋር እንደ ምሳሌ ሰጠኋችሁ። ያ ከ12 በታች ነው። ይሄ ደግሞ ከመቶ በታች የሚገኝ ነው። እዚህ አባላቱ ስለሚታወቁ ነው ይገልጻል፣ ስብስብን ይገልጻል የተባለበት ምክንያት። ሁለተኛ ግን በክፍል ወይም በክፍልሽ ውስጥ የሚገኙ ቆንጃጅት ሴት ተማሪዎችን ብሎ የሚሰጥ ከሆነ ይሄ ስብስብ ነው ስብስብ አይደለም የሚል ጥያቄ ካቀረበ ስብስብ አይደለም ነው። ምክንያቱም ስብስብ ለመሆን በዛ ስብስብ ውስጥ የሚገኙ አባላት መለየት አለባቸው። ይሄ ግን ተማሪዎች ናቸው። እነዛ ተማሪዎች ደግሞ የተለያየ የቆንጅና መስፈርት አላቸው። ስለዚህ ለአንዱ የቆንጆ መስፈርት ሌላኛው የቆንጆ መስፈርት ሊሆን አይችልም። ስለዚህ ስብስቡ አንድ የሆነ ክምችት ውስጥ አያስገባቸውም ማለት ነው። ይሄን ይመስላል የዛሬው ትምህርት። ስላዳመጣችሁኝ አመሰግናለሁ። በሚቀጥለው ቪዲዮ እስከምንገናኝ ደህና ሁኑ።